እዚህ ተረባ ንራሴ ለቅሶ ነው የሚሻለኝ ስለማይቆረጥሽ እንዴ ተሳታቻት ነገር ነው በቃ ለኔ ቅመም ናት ሰላም እንዴት ናችሁ? ዛሬ እንግዲህ አሪፍ በሆነ የቲክቶክ ቪዲዮዎች ተመልሰን መተናል። አብረን ፈታ ዘና የምንል ይሆናል። ላይክ ማድረግ እንዳይረሳ፣ ሰብስክራይብ ማድረግ በተለይ እንዳይረሳ። ሰብስክራይብ ኖዋን ኢትዮጵያውያንስ ለቅሶ ቤት ከመግባታቸው በፊት በአራቱ አቅጣጫ የበራው የክለቡ ላይት ሄዶ እሷ ላይ ስማ የለበሰችው ልብስ ታውቋል። በቃ ይሄ ምናምን ታውቋል። የሰጠን አበባውን አልታየችም። ከዚህ ቀና ስልል አይን ላይ ልብ ለልብ አወራን ተነጋገረን። ከዛ በኋላ እንግዲህ እንደምታውቀው አንተ ይኸውልህ አንድ ነገር የምነግርህ አንተ ስለምን ወጣት ነው አዛውንት ቢቀርብስ? እኔ ያቺ አዛውንት እኮ አልፈታ ብላኝ ነው። ባይሆን እንዳንቺ ካሁን በኋላ ብሏን ችግር እንዴ ለቅሶ ቤት አረ በለው እኔ እኮ ምንድን የተፈጠረው ታለንትድ እንደዚህ አይነት ፕሪቴንዲንግ ችሎታ አናዘር ሌቭል ኤ+ ፐርፎርማንስ እኔ ልጁን ያስደነገጥኩኝ በልጁ ወሬ ነው መሰለኝ። እኔ እኮ ልጁ ምን ብሎት ነው ምናምን እያልኩ ነው። ተንቀጠቀጠው እኮ ትለያለሽ ብላ ትለያለሽ ኖ ለኔ አድርገው የምር ግን ብዙ ሰው በር ላይ ነው የሚዘጋጀው። ባሽ ይመጣል። እኔ ለቅሶ ቤት ስገባ እምባዬ ይመጣል። ብዙ ጊዜ ልክ ሰዎቹ ሲያለቅሱ ምናምን ሳይ ይመጣልኝ። አይ የሞተው ሰው ማተር ያደርጋል መሰለኝ። አዎ የቅርብ ሰው ምናምን መሆኑ እኮ አንቺ የምዛው ቦታው ላይ ካለሽ ምናምን ነው እንደዛ ይሰማሻል። የቅርብ ሰው ቦታው ላይ ማካደሽ ከውጨት ነች። በጣም የቅርብ ሰው ካለ ሳትወጂ ታለቅሻለሽ። ወይኔ ማርታ ባለቅሶ ነው የሚሻለኝ። ከዚህ ተረባ ንራሴ ለቅሶ ነው የሚሻለኝ። ስለማይቆረጥሽ ቦታው ላይ ካለሽ ምን ማለት ነው? ግን የራስሽ የቅርብ ሰው ከሆነ ፋይንሽም ካልሆነ ግን ትንሽ ራቅ ምናምን የሚል ከሆነ ደግሞ አጋጣሚ ቦታው ላይ ስሆንና ሰው ሲያለቅስ ነው እምባ የሚመጣው። የሰው ለቅሶ ሊያስለቅስሽ ይችላል። የሰው ለቅሶ ሊያስለቅስሽ ይችላል። ምን አለ ምን ባትይ የፈረሱ ነገር መጣው እኮ እንዴ ተሳታቻት ነገር ነው በቃ ለኔ ቅመም ናት። ጥለኔ ጨራሽ ወንዱ ሴቱን አያውቅም። እንልክሶ ግድቡ ተገድቧል። እንኳን ደስ አለን። ግድቡ ተገድቧል። መብራቱስ ግድቡ ሀሳቡ እኮ መብራቱን ለማምጣት ነው። ማን እንጂ መገደቡን ይሰራል። መብራት ብዙ ከቀጠለ እንዴ ያማ ተስፋር የዜግነቱ እንዲከፈለናል ብለን ነበርኩ። ኢንዲቪዥዋል አይደል ኢትዮጵያ ስለሆነ ብቻ ይከፈለናል ብለን ነበርኛ። ምን ዋጋ አለው? ግድቡ ተገድቧል። መብራቱስ ወገን የለም። ዋናው መገደቡ ነው ባይነኝ። ግድቡ ወላሂ ማብራቱ ቀስ በሂደት አይደል በሂደት ይደርሳል ባይነኝ። ወጪ በእግሩ የሚመጣስ መሰለኝ ከጋምቤላ እዚህ በእግሩ ነው የሚመጣው። አይላል ልጅ ይበለጣል ነው። የውሻ አፍንጫ ከማሽተቱ በተጨማሪ ወይም በዘለለ አንድ የሚታወቅበት ባህሪ ያለው ምንድን ነው? የመስማት እግዚአብሔር ሰው ግን እንዴት ነው በድፍረት እዚህ ፕሮግራም ላይ የሚቀርቡ ሰዎች የሚመልሷቸው መልሶች ይለያሉ። አለማወቅ እንትን ቢኖረው ኖሮ ራንክ ቢያሸንፍ ኖሮ አንደኛ ነበር የሚወጡት። እዚህ ፕሮግራም ላይ ግን የምታመጧቸውን ሰዎች ከየት ነው የምታመጧቸው?
ወይስ ፐርፐዝሊ እንዲሳሳቱ ነው? መሆን አለበት። ባላወቀ ይሆናል ወይ ጥያቄው? ምንድን ነው ይሄ? ሲሰማ አቮካዶ ጁስ በዚህ ፍጥነት መመጣት ይችላል? ቪዲዮ ሳል አቮካዶ ያልቃል። እንዲህ እንደሚቻል አናውቅም። ብቻ እንዲቻላል እንደዚህ ይቻላል። እንዲህ አይነት ነገር አለው ይሄ ቪዲዮ። ይሄ ማለት ኢነርጂያቸው ካሜራ ሰልፊ አድርገሽ እስኪ አስቢ። ካፌ ውስጥ እንደዚህ አድርገሽ ጭራሽ እየጎተተው ነው ብሎ ልጅ በስሮ መጠጣት የለበት። What? እኔ ለምን ባዝሮ ምንድን ነው ኦልሬዲ እኮ አልቋል እኮ አያስፈልግም። በዚህ ነው ባይዘው ይታያስተው ከጀመሪያ አይጨርስም እንዴ? ኧረ ሲያስጠላ። እየበላክ ነው? እየበላው ነው። ብላ። እሺ ወጥ አለካ? አለኛ አለ። ብላ አለ። እውነት አለ። እሺ እሺ። እሷ ደግሞ እንዳበሻ አታግደረድረው እንዴ? በለ አለ ካላለ ነው። በጣም ይደብራል። ውሃ አለ። የእጅ ውሃ ነው? ይሁን። እሺ የእጅ ላምጣልህ? አይናድርሽም? እንግዳ ቤት ሄደሽ መጨመር ማለት ይከብዳል። እንግዳ ቤት ነው አስቢ። አግደርድሩ ግን አግደርድሩ እንዴ? ትንሽ ባህላችን ነው። በግድ እንደዚህ ጨልፍ ማድረግ ነው እንጂ የሀያቶቻችን ባህል አንሳው። ወጥ በዝቶብን ድጋሚ እንጀራ አነሰ ወጥ ተረቀብን ወጥ እንጀራ ይሄ ነው ባህላችን። ይሄ ነው ባህላችን። እውነት ይሁን። ይሄው ታጠብ እንግዲህ ያመጣሁልህ። ልታጠብ? አዎ ልታጠብ እንዴ? ጨከንሽ? የእጅ ውሃ አላልከኝም? አዎ። እና እሺ ተነስታ አጠባ። እሺ ጭራሽ ተነስቼ ነው የምታጠበው። ወጥ የላችሁም? እቺ ማናት? አላውቃትም። እኛ ክፍል የለችም። እቺ ምንድን? እኛ ክፍል የለችም። እቺ ናት ግን ባነች እቺ ማናት? ባናት እኛ ክፍል የለችም። እኛ ክፍል የለችም። እቺ ልጅ እንደው እኛ ክላስ ናት። እኛ ክፍል የለችም። እቺ አልደረሰችም ወደ እነሱ። ኧረ ኮመንት ዝም ብዬ ነው የምለፋው። ብርሃኑ ላይ ለካ ኤክስን ዝም ብለን ስንፈልጋት ነበረ። እኛ ክፍል አልነበረችም ማለት ነው። ኤክስ ግን ሁሉም ጋር አልነበረችም ጭራሽ። እኔ እያለሁ ቀደመው ወይኔ ኧረ በስመ አብ እፎይ አናዘር ሊበል ቀልድ ነው።
እንዴት ነው ግን እንዴት ቢንሸራተት ነው ግን በናት እኮ የተተከለ በናትሽ ድጋሚ እኔ ሊወድቅ ነበር የመሰለኝ። ይሄኛው እታች ያሉት ሁለቱ የሆነ ነገር ሊሆን ይችላል ብዬ ገመትኩ እንጂ ይሄ ሰውዬ ከዚህ እኮ ነው እዚህ የመጣው። እንዴት እንደሆነ ሎተሪ 1 ሚሊዮን ብር ደርሷ ፍቅረኛ ማንኪያ ብትውጥና ለሕክምና 1 ሚሊዮን ቢባል ትሰጣታለህ? ለምን መጥረቢያ አትውጥም? ሎተሪ እንደዛ ለምን መጥረቢያ የሙስሊም ሰርግ ሄጄ 7 አይነት ክትፎ ተደርድሮ ሳይ እኔ እኮ ከሃይማኖት ጋር ምንም ችግር የለብኝ። እኔ አላህ ይመቸኛል ዝገብሪ በቃ አምናለሁ። ዋናው ላብ ነው። ዋላም ዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። መቼም ላይክ አድርጋችኋል። እኔ በእናንተ ላይ 100% እምነት አለና እውነት ነው 100% ላይክ ማድረጋችሁ እንዳትረሱ። ያላረጋችሁ ካላችሁ አሁን ግቡና ላይክ አድርጉ። ሰብስክራይብ ማድረግ እንዳይረሳ። በኔክስት ቪዲዮ እንገናኛለን። ባይ። ሜላት ደቂቃ ጨምሪልኝ። በፒሱ ሜላት ክፉ ነሽ።